ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 10 ስለዚህ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡ በነገር ሁሉ እጸናለሁ ይላል። መዳንን ከዘላለም ክብር ጋር አግኝታችኋል እያለን ነው። ዋው! ለካ ኢየሱስ አዳኜ ብቻ አይደለም ውበቴም ነው። መዳንን ከዘላለም ክብር ጋር እንድታገኙ ስለተመረጡ በነገር ሁሉ እጸናለሁ። Jesus is not only my savior but also my beauty. For it is in him that I have found the joy of my soul and the meaning of my life. ኢየሱስ ውበቴ ብቻ አይደለም የመንፈሴ ደስታና የሕይወት ትርጉም ነው። ኢየሱስን አዳኜ ብቻ አትበሉት። ኢየሱስ ውበታችሁም ነው፣ የመንፈሳችሁ ደስታም ነው፣ የሕይወት ትርጉምም ነው ኢየሱስ። that is why አንዳንድ ጊዜ እንደ እብድ የሚሆነው በዓለማውያን ፊት እንደ ፋራ የምንሆነው የገባን ገብቶን ነው። የተነካ ሰው እንደዚህ ይሆናል። የዓለምን ሞኝ ነገር ክርስቶስ ኢየሱስ መረጠ ብለን ስናወራ እኮ ያልተማረውን መረጠ ማለት ብቻ አይደለም። በመስቀል ላይ የተሰቀለውን የተረገመውን ሰው ከማየት የሚለውን ጀርባ የሚሰጠውን አዳኜ ነው ብሎ ስለተቀበሉ ነው የዓለምን ሞኝ ነገር መረጠ። ጥበባን ዕውቀት ያላቸው ኖ ይሄ አይጠቅምም አሉት። ከድንጋይ ውስጥ አውጥቶ ጣሉት፣ ከቤቱ ውስጥ አውጥቶ ጣሉት። እግዚአብሔር ግን አምጥቶ የቤቱ ማዕዘን አረገው፣ ከላይ አስቀመጠው። እንደኛ ያሉ ኢየሱስ ጌታ ነው ብሎ ተቀበሉት። ለዚህ ነው ዓለም የሚንቀን። እኔ ግን ነግራችኋለሁ ኢየሱስ አዳኜ ብቻ ሳይሆን ውበቴም ነው። ውበቴ ብቻ ሳይሆን የመንፈሴ ደስታ የሕይወት ትርጉም ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 10 በደንብ አንብቡት። መዳንን ከዘላለም ክብር ጋር እንድታገኙ ስለተመረጡ በነገር ሁሉ እጸናለሁ። መዳን ብቻ አይደለም የተቀበልነው፣ መዳን ብቻ አይደለም የተቀበልነው፣ ከዘላለም ክብር ጋር ነው መዳንን የተቀበልነው። ኢየሱስ ጌታ ነው። ቀናችሁ የተባረከ ይሁን። ኢየሱስ የለየለት ጌታ ነው።